Nifni tokkotaatee hojjetti jechaadha. Yeroo hojjettu sunis immoo yaa kan namaafuu of bira dabarsitee namaafuu illaatti jechaadha. Gurmuutti isaa maal hojjetu? Mooyee bichaa hojjette jechaadha. Maal hojjetu jechaadha. Waan tokko aannan balleessee jechaadha. Gurmuu kan isaa hojjeta damma mi'aa namaa kennitu jechaadha. Isinis immoo gurmuu kan isaa hojjetan balma kan hojjechuu hin dandeettan jechaadha. Akkasumas kaawwannoo ta'anii gurmuu teessisaa ta'an jechaadha. Jabaachuu isinitti barbaachisa. Jabaachuu mabarታት ያስፈልጋቸዋል። እንደኔ ተባብራችሁ መስራት ያስፈልጋቸዋል። ያስፈልገናል ማለት ነው። ሰው አስቦበት ከተነሳ ከዚህ በላይ መስራት ይችላላችሁ። በእውነቱ ፕላኑ ማገኝ ነው። በጣም ማራኪ ነው። ብዙ ነው። መማሪያ ክፍሎች አሉ፣ ንባብ ቤት አለ፣ ላይብረሪ አለ፣ መጸዳጃ አለ፣ የመምህራን መኖሪያ አለ፣ የተማሪዎች መኖሪያ፣ መመገቢያ፣ ብዙ ነገሮች አሉ። ከዚህ የበለጠ የምትሰሩት ስላላችሁ እና በርቱ። ደግሞ እንደሱላ በእውነቱ ጎባ እግዚአብሔር የባረካት ሀገር ነው። ከዓመት እስከ ዓመት ስንዴ የሚታፈስበት ነው። ስንዴ ብቻ ሳይሆን ብዙ ልማት፣ ሽንኩርት፣ የተለያዩ ካሮት ምን ስንቱ ሊበሉና ይህን ሁሉ እግዚአብሔር በረከት ሰጥቷቸዋል። ሌላ ሀገር ምንም ሳይኖራቸው ሰማይ ጠቀስ ህንፃ ይሰራል። የትም ብሎ በውጭም በውስጥም ሰዎችን አስተባብሮ ይሰራሉ ማለት ነው። ስለዚህ ከሰራችሁት ይህም ቤተክርስቲያን በእውነቱ እንደዚህ ኮስሞ የምታይ ነው። እናንተን የመሳሰሉ ሰዎች ዛሬ ትናንትና የተነሱ ቤተክርስቲያን አታውጡን እንዴ? በሩቤ እንኳን ከሩቤ መማር ትችላለ፣ ከጉባ መማር ትችላለ። ሌላ ቦታም አለ። ይሄ ጥንታዊ ቦታ ስንት አባቶች ያለፉበት፣ ስንት አባቶቻችን ያለበት፣ ስንት ቅዱሳን አባቶቻችን፣ እናቶቻችን፣ ወንድሞቻችን የተቀበሩበት ይህን ቦታ በቀላል ለምን ታያላችሁ? ለምሳሌ ይባርኩናል። ስለዚህ በመፍታት ያስፈልጋቸዋል። አብሶ የዚህ ተወላጅ ነን የምትሉ ሰዎች በመፍታት ያስፈልጋቸዋል ማለት ነው። ይህ ትልቅ ታላቅ አባት ደግሞ አባ ሊቀ አእላፍ አባ ክንፈ ገብርኤልም እግዚአብሔር ሰጥቷቸዋል። በእውነቱ ታላቅ አባት ነው። ለዚህ ቦታ ያስባሉ። ከሳቸው በፊት አንድ ቀይ እናት ነበር እኔ ጋር እየመጡ የሚያለቅሱ እማሆይ እሰየው እንባቸውን ጠብ እያደረጉ ያ ቤተክርስቲያን በእውነቱ እንደው ኮስሟል ወርቋል ነው። መድኃኔዓለም ቤት አይወድቅም፣ ግን እኛንን የወደቅነው